ወደ byfluence.com እንኳን በደህና መጣችሁ። በዚህኛው ቪዲዮ አንድ ዩዘር የሴለር አካውንት ክሬት ማድረግ ከፈለገ እንዴት በቀላሉ ክሬት ማድረግ እንዳለበትና ክሬት ካረገ በኋላ የሚሞሉ ዶክመንቶችን እንዴት አድርጎ አግባብ ባለው መልክ መላክ እንዳለባችሁ በደንብ እናያለን። ቪዲዮን እያያችሁ ምንም አይነት ጥያቄ ከገጠማችሁ ከታች ባለው ቁጥር በስራ ሰዓት ደውላችሁ እርዳታን መጠየቅ ትችላላችሁ። እንጀምር። በመጀመሪያ byfluence.com ብላችሁ በራሳችሁ ብራውዘር ሰርች አድርጋችሁ መግባታችሁን እንዳትረሱ። ይሄን የመሰለ ዩዘር ኢንተርፌስ ታገኛላችሁ። የመጀመሪያው ሴክሽን ላይ ሁለት በተኖች አሉ። የመጀመሪያው ፎር ባየር እና ፎር ሴለር የሚል አለ። ሌላ አማራጭ ደግሞ ከላይ ሳይን አፕ የሚል በተን ታገኛላችሁ። ሁለቱም ተመሳሳይ አማራጭ ስለሆነ በሳይን አፕ በሚል ኦፕሽን አሳያችኋለሁ። እንደገባችሁ ይህን የመሰለ ኢንተርፌስ ታገኛላችሁ። ደን ማንኛውም ዩዘር እንደ ሴለር ሬጂስተር ማድረግ ከፈለገ በሁለት ኦፕሽን አለ። በጉግል ሳይን አፕ ማድረግ ይችላል፣ አሊያም ደግሞ ማኑዋሊ የራሱን ኢሜይል ስልኩን ፓስወርድ አስገብቶ ሳይን አፕ ማድረግ ይችላል ማለት ነው። በጉግል አንድ ሰው መግባት ከፈለገ በጣም ኢዚ ስለሆነ እንደነካው ይህንን በተን ሴለር የሚለውን ኦፕሽን ይመርጣል። ከዛ በኋላ የራሳችሁን የምትፈልጉት ኢሜይል እንድትመርጡ ኢንተርፌስ ያመጣል። እንዲጨረሳችሁ ኮንቲኒው ትሉታላችሁ። በዚህ አካውንት ሙሉ ለሙሉ ከፍቼ ከጨረስኩኝ ሌላኛውን ኦፕሽን በዚህ ኢሜይል ስለማላሳያችሁ ጀስት ኮንቲኒው እንዳላችሁ ቀጣይ አንድ አማራጭ ይመጣላችኋል። እሱን እንደነካችሁ ቀጥታ ወደ ባይፍሉንስ ፔጅ ነው የሚልካችሁ። ቀጣይ የሚልካችሁን ፔጅ እኔ እዚህኛው ላይ አሳያችኋለሁ። ሳይን አፕ እንዳላችሁ ሁለተኛውን አማራጭ ላሳያችሁ። ሴለር ብላችሁ ትመዘገባላችሁ። እዚህ ጋር ስማችሁን ትጽፋላችሁ፣ የራሳችሁን ስም። ለመፍጠን ያክል እዚህ ጋር ስልክ አስገባውኝ፣ እዚህ ጋር ሁለቴ ፓስወርዴን ጻፍኩኝ፣ እዚህ ጋር አስገባሁት፣ ሁለቴ ደግሜ ያስገባሁት። ከዛ ክሬት አካውንት ስትሉ አውቶማቲካሊ አካውንቱን ክሬት ያደርግላችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ፕሪቪየስሊ የተጠቀማችሁት ኢሜይል ከሆነ አይከፍትላችሁ፣ ስልኩም ደግሞ ሪዩዘብል ከሆነ ከዚህ በፊት ከፍታችሁበት ከሆነ አይቀበላችሁም ማለት ነው። እዚህ ጋር ያስገባችሁት ኢሜይል ላይ ወዲያውኑ ኦቲፒ ላክላችኋል ማለት ነው። እንግዲህ እዚህ ጋር ኦልሞስት ትንሽ ጠብቄው አልተላከልኝም እና ቼክ ሳደርገው የኔ ኢሜይል ይሄኛው እንደምታዩት ነው። እዚህ ጋር ደግሞ ያስገባሁት ሌላ ኢሜይል ነው። በዚህ ጊዜ መቀየር ትችላላችሁ። ኮፒ ታደርጉና የራሳችሁን ኢሜይል ከተሳሳችሁ ማለት ነው ኦቲፒ በዛ ኢሜይል ስለሚላክላችሁ ሴቭ ትሉትና እንደወጣችሁ አውቶማቲካሊ አይራችኋል ማለት ነው። ስለዛ እዚህ ጋር ኢንቦክስ ላይ ካጣችሁት ስፓም ላይ ትመጡና ቼክ ታደርጉታላችሁ። ይኸው ከዛ በመቀጠል ይህንን ኮፒ ታደርጉና ትመጡና እዚህ ጋር ፔስት ማድረግ ብቻ ነው የሚጠብቅባችሁ። ኦልሬዲ ቬሪፋይድ ሆኗል። ከዛ በኋላ ይሄኛው ኦንቦርዲንግ ሴሽን ኦንሊ ፎር ደ ሴለር ነው የሚመጣው፣ ለሴለሮች ብቻ ነው የሚመጣው። እዚህ ጋር ስላሉት ዲፕ እንትኖች በደንብ አስረዳችኋለሁ በሌላ ቪዲዮ። ግን የተወሰነ ለመናገር ያክል ይሄ የራሳችሁ ፕሮዳክት ያላችሁ ራሳችሁ ሺፕ የምታደርጉ ሴለሮች የመጀመሪያ ኦፕሽን ነው የምትመርጡት። መስራት የምትፈልጉ ባይፍሉንስን ተጠቅማችሁ መስራት የምትፈልጉትን ነገር ነው እዚህ ጋር የምትመርጡት። ድሮፕ ሺፒንግ፣ ፕሪንት ኦን ዲማንድ፣ ዲጂታል ፕሮዳክት ነው የሚሸጡት፣ ወይ ደግሞ ሰርቪስ ቤዝድ ናችሁ። ሰርቪስ ቤዝድ ማለት እንደ ኮንሰልቴሽን፣ ዌቢናር፣ ስልጠናዎችን፣ ትሬኒንግ፣ ኢቨንቶችን፣ የተለያዩ ነገሮችን ኦንላይን ማድረግ የምትፈልጉ ከሆነ ይህንን አማራጭ ነው የምትጠቀሙ። ስለዛ ሶስቱን እንፈልጋለሁ ኔክስት እላለሁ ማለት ነው። ከዛ በመቀጠል ላይሰንስ አላችሁ ወይስ የላችሁም የሚል ኦፕሽን አለ። እዚህ ጋር ላይሰንስ አለኝ የሚለውን ቹዝ አድርገን እናልፈዋለን። በስተመጨረሻ ይህንን አንብበ ነው ደን ኮንቲኒው ቱ ፕሮፋይል የሚለውን ስነካው ቀጥታ ይህንን ቬሪፋይ እንድናደርግ እዚህ ጋር ራሴ ውሰድ። እዚህ ጋር እንግዲህ እንደምታዩት የሴለር አካውንት ሰክሰስፉሊ ክሬት አድርጋችኋል ማለት ነው። ከዚህ በኋላ እንግዲህ ዲቴል ነገሮችን አክሰስ ማድረግ ከፈለጋችሁ እዚህ ጋር ያሉትን ነገሮች ግዴታ አካውንታችሁን ቬሪፋይ ማድረግ አለባችሁ ማለት ነው። ሴል ለማድረግ ለመጀመር ኦልሬዲ እዚህ ጋር 33% ጨርሼ መጥቻለሁ። ስሜን፣ ስልኬን፣ ኢሜይል፣ ስልክ ቁጥሬን ያስገብቻለሁ። ናሽናሊቲ ኦልሬዲ ባይ ዲፎልት ኢትዮጵያዊ ስለሚለው ስልካችን ኦልሬዲ አስገብተናል። ካላስገባን እዚህ ጋር ደግመን እንጽፍና ቴንድ ኦቲፒ እንለዋለን። ግዴታ ቬሪፋይ ማድረግ ስላለባችሁ ነው። ከዛ ቀጥታ በስልካችሁ ቬሪፊኬሽን ሲገባላችሁ የገባላችሁን ስልካችሁ ላይ ሄዱና ኦልሬዲ እኔ ጋር ገብቶልኛል 8 ነው። አሁን ሰክሰስፉሊ ቬሪፋይድ አድርገናል። እዚህ ጋር ያያችሁ ማስገባት አለባችሁ። ሲቲ ይቀረናል፣ አድሬስ። ስለዛ እዚህ ጋር ሾፕ ዲቴል ላይ እንምጣና ሾፕ ኔሜ ኩል ፋሽን፣ ይሄ የዲጂታል ሾፓችሁ ስም ነው። እዚህ ጋር ከ80 ካራክተር ያልበለጠ ስለምሰሩት ስራ
እኔ ያስገባው ያለሁት አሁን ላይ ለፊዚካል ፕሮዳክት እንትኖች ነው። ግን ምናልባት እናንተ ሰርቪስ ፕሮቫይደር ከሆናችሁ በምትፈልጉት ይህንን ትጽፋላችሁ። ለምሳሌ የቢዝነስ አማካሪ ከሆናችሁ እዚህ ጋር ትመጡና ስለ እናንተ የሚመለከት የተወሰነ ነገር ትጽፋላችሁ ማለት ነው። ማክሲመም 80 ካራክተር ነው የሚፈቀደው። አንድ ስፔሊንግ አንድ ካራክተር ናት። 1 2 3 4 እያላችሁ ሙሉ ከ80 ያልበለጠ ታስገባላችሁ። ከዛ በኋላ ስትጨርሱ አፕዴት በሉት። ፕሮግረሳችሁ ከፍ እያለ ይሄዳል ማለት ነው። በመቀጠል ሲቴ አዲስ አበባ፣ ከዛ በኋላ አፕዴት እለዋለሁ። ኦልሬዲ 67% ደርሰናል ማለት ነው። ከዛ በኋላ ቢዝነስ ላይሰንሳችን ግዴታ ስለሆነ እዚህ ጋር ላይሰንሳችንን እናስገባለን። ኦልሬዲ እኔ በፒዲኤፍ መልክ አዘጋጅቼ ስለጨረስኩኝ እዚህ ጋር አፕሎድ ማድረግ ነው የሚጠበቅብኝ። እዚህ ጋር ቲን ነንበራችሁን ታስገባላችሁ። ምናልባት ንግድ ፍቃድ የሌላቸው ሰዎች እንዴት ነው መስራት የምንችለው የሚል ኩዌሽንስ እየተነሳብን ስለሆነ ለወደፊቱ እናሳውቃችኋለን። እዚህ ጋር ግን ለአሁኑ ቲን ነንበራችሁን ታስገባላችሁ። 10 ዲጂት መሆን አለበት። በኢትዮጵያ 10 ዲጂት ነው ቲን ነንበር። ከዛ በኋላ ፓስፖርታችሁ ያላችሁን የመታወቂያ አይነት ትመርጡና አፕሎድ ማድረግ ነው የሚጠበቅባችሁ። ከዛ በኋላ ሰሚት ትሉታላችሁ። እዚህ ጋር ሰሚት አድርጎ እስኪጨርስ ጠብቁት። ኦኬ ኦልሬዲ ሰሚት ሆኗል። እዚህ ጋር ብትሄዱ 87% ሆናችኋል ማለት። ከዛ ምንድን ነው የሚቀራችሁ? ሾፕ ባነር እና ሾፕ ፕሮፋይል ፒክቸር ይቀራችኋል። ምን ማለት ነው? እዚህ ጋር በሌላ ታብ ገብቼ ላሳያችሁ። ሁለት አይነት ሾፖች አሉ። አንደኛ ሬክታንግል የሾፕ ፕሮፋይል አለ። ሁለተኛው እንደዚህ አይነት ክብ ነው። ስለዛ እንመለስና እዚህ ጋር ፕሮፋይላችንን መጀመሪያ ጨርሰን እንምጣ። እዚህ ጋር እንዴት ነው የራሴን ሾፕ በምን ልስራ የሚል ጥያቄ ከተነሳ ለሱም ሌላ ኮርስ ስላለ ካንቫ ላይ በደንብ አሳያችኋለሁ ማለት ነው። ሳምፕል አለላችሁ ሁለቱም ላይ፣ እዚኛው ታብ ላይ ሳምፕል አለ። ገብታችሁ ሳምፕላችሁን ስንት በስንት እንደሆነ ምናልባት ራሳችሁ መሰሩ ከሆነ በደንብ ሳይዙን እዩት። የምታስገቡት ኢሜጅ ፐርፌክትሊ ፊት መሆን አለበት። ምክንያቱም ይሄ ዲጂታል ሾፓችሁ ስለሆነ በጣም አይ ካቺንግ የሆነ ሾፕ ሊኖራችሁ ይገባል ማለት ነው። ካልሆነ ከእናንተ የሚገዛ ሰው ምናልባት ኮንቨርዥን ሬታችሁ በጣም ስለሚቀንስ በደንብ ፕሮፋይል ቢውት ስታደርጉ ኢሜጃችሁ ላይ በጣም በጥንቃቄ ይሁን። ሳምፕሉም በዚህ መልኩ ማየት ትችላላችሁ። ሳይዞ ሳምፕል አለ ወደ ታች። እንደገና እዚህ ላይ ሴፍ ኤሪያ ኤቭሪቲንግ አለ። ስለዚህ ሌላ ኮርስ አለላችሁ። ይሄ አሁን የማሳያችሁ ኢሜጅ ነው። እንመለስና ኦልሬዲ የተሰራ ስላለ እኔ በዚህኛው ቪዲዮ ላስገባ። አይ ቲንክ ሌላ የሰራው ስለሌለ ይህንን ልጠቀም። ከዛ በኋላ ከዚህ ከነጩ ከአራት ማዕዘኑ መውጣት የለበትም ኢሜጁ፣ በጣም መግባትም የለበትም። ከዛ በኋላ ሴቭ ማድረግ እንችላለን፣ ወይ ደግሞ እዚህ ጋር ሬክታንግል ባነራችንን ጨርሰን እንውጣ። እሺ እኔ ያዘጋጀሁት ይሄ ነው። ሁለቱ አይመሳሰሉም፣ ግን ያው እናንተ አመሳስሉ። በደንብ ከፍ ማድረግ አለባችሁ። ምክንያቱም እዚህ ጋር ካረጋችሁት እዚህ ጋር እንደምታዩት ጽሁፎች አሉ። በጽሁፎቹ ሊሸፈኑ ስለሚችል በተቻለ መጠን እዚህ አካባቢ መሆን አለበት። ከዛ በኋላ እንመጣና ከፍ እናደርጋታለን ማለት ነው። ከዛ ትንሽዬ ዝቅ እናደርጋት ከፍ። ከዛ በኋላ አይታችሁት መቀየር ትችላላችሁ። ሴቭን ብለው ከዛ 93 ደርሳችኋል። የሚቀረን አንድ ነው፣ እሱም ሾፕ ባነር እዚህ ጋር ሳይዝ አለላችሁ 20 በ48 11 በ52 ፐርፌክትሊ ፊት ስለሚያደርግ ማለት ነው። ራንደም ካስገባችሁ ከታወት ምናምን ኖሮት ዙም ስለሚሆንባችሁ ፐርፌክትሊ ካንቫን ተጠቅማችሁ ስሩ። ለእሱ ሌላ ኮርስ ስላለ ሳታስቡ መስራት ትችላላችሁ። ባነሬን ኦልሬዲ እኔ ያዘጋጀው ስላለ ይህንን ኦልሬዲ የተለያየ ነው። ባይዜ ፒክቸሮች የተለያዩ ናቸው። ኦልሬዲ ለሳምፕል ስለሆነ ማለት ነው። ኩል ፋሽን ስላለን እዚህ ጋር ኩል ፋሽን ማለት ነበረበት፣ ግን ያው ልክ ሁሉንም ሞልታችሁ ስጨርሱ እዚህ ጋር ዩር ፕሮፋይል ኢዝ ሬዲ ፎር ሪቪው ይላል። እንግዲህ ኦልሬዲ ሰሚት ማድረግ ነው የሚጠበቅባችሁ። ልክ ሰሚት ስታደረጉት አድሚን ሪቪው ስለሚያደርግ ስታተሱ ዌይቲንግ ፎር አፕሩቫል የሚል ስታተስ ይኖረዋል ማለት ነው። ኦልሬዲ 100% ፊል አድርጋችኋል። በተጨማሪ ከዚህ ውጭ የፈለጋችሁትን ከስተማይዝ ማድረግ ትችላላችሁ። ለምሳሌ የስራ ቦታችሁን፣ የቤት ቁጥራችሁን ማስገባት ትችላላችሁ። አድሬሳችሁ ማስገባት ትችላላችሁ። ሌላኛው ደግሞ እዚህ ጋር ሶሻል ሚዲያችሁን የምታስገቡበት ቦታ አለ። ሶሻል ሚዲያችሁን ካስገባችሁ እዚህ ጋር ስለሚመጣ ማለት ነው። እዚህ ጋር የምታስገቡት ራሱ ፐርፌክትሊ ዩአርኤሉ ካልሆነ አይሰራላችሁም። ስለዛ HTTPS ተብሎ መጀመር አለበት ማለት ነው። ከዛ በኋላ የቲክቶክ ዩዘርኔማችን ያካተተ ታስገባላችሁ ማለት። ከዛ በኋላ ሴቭ ስትሉት አውቶማቲካሊ ሴቭ ይሆንላችኋል ማለት ነው። ሌላውንም የፈለጋችሁትን ማስገባት ትችላላችሁ። ግን የቲክቶክ ላይ የዩቲዩብ ላይ ቲክቶክን ማስገባት አትችሉም። ምክንያቱም ሊንኩ ቫሊዴሽን ስላለው የትዊተርን ሊንክ እዚህ ጋር ማምጣት አትችሉም። ከዛ በኋላ ኦልሬዲ ልካችኋል።
ቬሪፋይ እስኪደረግ ትንሽ ጠብቁና ኦልሬዲ ቬሪፋይ እንደተደረገ አውቶማቲካሊ ሪፍሬሽ ብታደረጉት እዚህ ጋር ቬሪፋይድ የሚል ስታተስ ይመጣል ማለት ነው። ስለዛ አሁን ላይ እዚህ ጋር ያሉትን አክሰስ እንድታደረጉ አንዴ ሎጋውት ትሉትና ድጋሚ ሎጊን ማለት አለባችሁ ማለት ነው። ከዛ በኋላ ወደ ፕሮፋይላችን እንመለስ። አውቶማቲካሊ እዚህ ጋር ያለው ጽሁፍ ተነስተዋል ማለት ነው። አሁን አክሰስ አላችሁ ማለት ነው። ለምሳሌ ዋሌታችን ላይ ብንሄድ የዋሌት አካውንታችን የምናይበት ኤቭሪቲንግ አክሴስ ማድረግ ስላላችሁ ማለት ነው። አሁን ሾፓችሁ ኮምፕሊትሊ ሁሉም ነገር ተነስቶላችኋል ማለት ነው። የፈለጋችሁትን እየነካችሁ እንግዲህ ፕሮዳክታችሁ ሊስት ማድረግ መጀመር ትችላላችሁ ማለት ነው። እንግዲህ ሴለሮች ሽያጫችሁን ለማሳደግ አስፈላጊ የሆኑ ኮርሶችን የእናንተ ዳሽቦርድ ላይ በሰፊው ስላለላችሁ ገብታችሁ ማየት ስላላችሁ እንግዲህ ይህንን ስታደረጉ ምንም አይነት እንከን ከገጠማችሁ እዚህ ጋር ዌብሳይታችን ላይ ሰፖርት የሚል በተለይ ገብታችሁ እንግዲህ በኢሜሎቻችን አሊያም ደግሞ በስልኮቻችን ወይም ደግሞ በአካል ቢሮ ድረስ መጥታችሁ እኛን ማግኘት ትችላላችሁ። አመሰግናለሁ። መልካም ቀን።